ደግሞ ከኔ ጋር እንደዚህ የሚያምር የሚጣፍጥና ቆንጆ ዱለት አብረን እንሰራለን። እስከ መጨረሻው ድረስ በትዕግስት እንድትከታተሉኝ ጠይቃችኋለሁ። ከዛ ወደ ስራ እንገባለን። እዚህ ጋር ዘይት እያጋልኩኝ ነው። ከዛ ከጎን ምንድነው ዱለቱን የተፈጨውን ውሃውን እያወጣሁት ነው እያገነፈልኩት። ምክንያቱም ውሃ ስለሚተፋ ሽንኩርት ውስጥ ከገባ በኋላ ማገንፈል አለባችሁ። ከዛ ዘይትና ገየ ሽንኩርቴን ካቁላላሁ በኋላ ሚጥሚጣ ጨምሬ ያገነፈልኩትን ዱለት እንደዚህ ጨመርኩት ማለት ነው። ከዛ ጉበቴን ጨመርኩኝ። የተቀጠቀጠ ጉበት ነበረኝ። እንደዚህ በደንብ አቀላቀልኩት። ከዛ ትንሽ የተፈጨ ስጋ ጨመርኩበት። ነጭ ሽንኩርት በደንብ እኔ ቢግ ፖርሽን ስለሆነ እየሰራ ያለሁት በብዛት ነው ሁሉንም ነገር እየጨመርኩ ያለሁት። እዚህ ጋር ኮሮሪማ ነው ጨመርኩት። ከዛ እዚህ ጋር ቂቤ በደንብ ጨምሩ። ቂቤ ነው ዋናው በጣም የሚያጣፍጥ። ከዛ እንደዚህ ጥብስ ካደረጋችሁት በኋላ ልታወጡ ስትሉ ጨው ጨመርኩኝ። ከዛ ቃሪያ ትጨምራላችሁ። በጣም ነው የሚጣፍጠው። በጣም ትወዱታላችሁ። ይሄንን ቪዲዮ አይታችሁ ከወደዳችሁት ፎሎ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። በጣም አመሰግናለሁ። ሰርታችሁ ቅመሱ ትላለህ። እዚህ ጋር እየቀመስኩኝ ነው። በጣም ነው የሚጣፍጠው በእውነት። Thank you for watching. Bye.